أوفنا ذرية سبحان مالك الملك جبروت والله العظيم እነዚህ ተራ ቃላቶች እንትና ከሚባል ግለሰብ የመጡ ተራ ንግግሮች ናቸው። ነገር ግን ስንት የኔው ሙስሊም ወንድም እህቶች ሰምተው ወዲያው ወደ ተግባር እንደለወጡት ተመልከቱ። ነገር ግን አሁን እኔ የምነግራችሁ ንግግር ባይዋጥላችሁም ሸይጣን ለሌሎች ወንድም እህቶች ሼር እንድታረጉ እንድታስተላልፉ ቢጫጫናችሁ እንኳን ይህንን ቃል ከመናገር ወደ ኋላ አልልም። ይህንን የተናገሩት ደግሞ አሽረፈል ኸልቅ الرسول صلى الله عليه وسلم ናቸው። ሳያዩን ያለቀሱት ሳያዩን ያነቡት እኚህ ታላቅ ነብይ ረሱል صلى الله عليه وسلم የተናገሩት ንግግር ነው። ምን መሰላችሁ? ወንጀላችሁ የባህር አረፋ ቢያክል እንኳን በእነዚህ ቃላቶች ይማርላችኋል ብለውናል። ቃላቱም ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር። እነዚህም በማለት በኢኽላስ ከልባችን በማለት በእነዚህ ቃላቶች የሰራነው ወንጀል በሙሉ ይማርልናል። ምላሳችንን በእንደዚህ አይነት ተራ ንግግር ጊዜያችንን ከምናጠፋ መልካም ንግግር በመናገር ራሳችንን ከወንጀል እናጽዳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።